እንዴት ሰነበታችሁ ወገኖች? የእግዚአብሔር ጸጋና ሰላም በያላችሁበት ይብዛላችሁ። ትንሽ እዚህ አካባቢ ጠፋ ብያለሁኝ። በሌላ ማህበራዊ ድረገጽ ላይ አክቲቭ ስለሆንኩ ነው። ሁለት ቦታ ላይ መገኘት ከባድ ስለሚሆን ማለት ነው። ጥቂት ነገር ልበል ብያለሁ ዛሬ። በክርስቶስ የመስቀል ሞት የተፈጸመውን የእግዚአብሔርን የማዳን ሥራ በምድራዊ ሀብትና ብልጽግና የሚለኩ ብዙ ሰዎች በምድራችን እየተነሱ ነው። እግዚአብሔር ከራሱ ጋር የተቋረጠውን ኅብረት ለማደስ፣ የጥልን ግድግዳ ለማፍረስ፣ ሰላምን በእርሱና በሕዝቡ ዘንድ ለማውረድ ነው ክርስቶስ ኢየሱስን የሕይወት ቤዛ አድርጎ በመስቀል ላይ እንዲሞት የላከው። ጌታችን ኢየሱስ ክርስቶስም ነፍሱን ለብዙዎች ቤዛ አድርጎ በመስቀል ላይ ተንጠልጥሎ ሞቶ ደሙን አፍስሶ ከዚያም በኋላ ተቀብሮና ከሙታንም በእግዚአብሔር ኃይል ተነስቶ ያንን ታላቅ መስዋዕትነት ስለ ሰው ልጆች ከፍሏል። ጌታችን ኢየሱስ ክርስቶስ በመስቀል ላይ የሠራውን ሥራ ለሥጋዊ መሻትና ለምድራዊ ምቾት የተፈጸመ አድርጎ ማሰብ፣ እንደዚህ አድርጎም መስበክ የወንጌሉን ክብር ማቅለል ነው። እግዚአብሔር ለሰው ልጆች የከፈለውን የኃጢአት መሥዋዕት ዝቅ ማድረግ ነው። ለኃጢአት ስርየት የተከፈለውን ዋጋ አሳንሶ መመልከት ደግሞ ትልቁ ኃጢአት ነው። ክርስቶስን ካመንክ ትጥሳለህ፣ ትጠረምሳለህ፣ ከፍታውን ትወርሳለህ፣ ትበለጽጋለህ፣ 100 ሚሊዮኑ ወደ አካውንትህ ይገባል የሚባሉ የብልጽግና ነክ ስብከቶች የሰውን ቁሳዊ ፍላጎት ለማሟላት፣ የሰውን ድህነት ችጋር ለማስወገድ፣ የሰውን ረሃብ ለማስታገስ ክርስቶስ በመስቀል ላይ የሞተ የሚያስመስል የጠመመ ወንጌል ነው። እግዚአብሔር ቁሳዊ ፍላጎቶቻችንን፣ ችጋሮቻችንን ክርስቶስ ሳይሞትም ሊያስታግስልን ሊፈታልን ይችላል። ለእግዚአብሔር ያለ ክርስቶስ ሞትም የሚያቅተው አይደለም የኛ ረሃብ፣ የኛ ችጋር። መጽሐፍ ቅዱስ በግልጽ ደም ሳይፈስ ስርየት የለም ስለሚል የበግና የፍየል ደም ስርየት ሊያስገኝ ለዘላለም ስላልቻለ እግዚአብሔር አንድያ ልጁን ደም አፍስሶ ስርየት እንዲያስገኝ ልኮልናል። ሀብት እንድታገኝ፣ ሰፊ መሬት እንዲኖርህ፣ እርሻ እንድታገኝ፣ ቤት እንዲኖርህ፣ ጥሩ መኪና እንድትነዳ፣ ጎተራ ኪስህ ሙሉ እንዲሆን እግዚአብሔር ልጁን ለዛ ዓላማ አላከም። ድህነትን የመቅረፍና ሰውን በምድራዊ ቁሳዊ ነገር ባለ ሀብት ማድረግ የወንጌል ስብከት ማዕከላዊ መልእክት አይደለም። ያ ማለት ግን እግዚአብሔር ለምንበላው ነገር፣ ለምንለብሰው ነገር፣ ለምንኖርበት ቤት አይጨንቀውም፣ አይገደውም ማለት አይደለም። አያገባውም ማለት አይደለም። የዕለት እንጀራችንንም ጭምር እንድንለምን ተመክረናል። የምንበላውን
የምንጠጣውን፣ የምንለብሰውን፣ የምንኖርበትን እግዚአብሔር ፕሮቫይድ አያደርግም ማለት አይደለም። የወንጌሉን ማዕከላዊ መልእክት የክርስቶስን ሞትና ትንሣኤ ለሥጋዊ መሻታችን አድርጎ ግን መስበክ ኃጢአት ነው። ሥጋዊ ምኞት ለማሳካት ክርስቶስ አልሞተም። ክርስቶስ ጎተራችንን በእህል እንዲሞላልን፣ ኪሳችንን በሳንቲም እንዲሞላልን፣ የባንክ ደብተራችንን በታምራዊ ገንዘብ እንዲያጥለቀልቅልን የምናምን ሰዎች ካለን የተዛባ እምነት ነው። የእግዚአብሔር ቃል በግልጽ ለዚህች ሕይወት ብቻ ክርስቶስን ተስፋ ካደረግነው ከማንም ይልቅ ምስኪኖች ነን ይላል። በእርግጥ ሀብታችን ክርስቶስ ነው። ክርስቶስን ተስፋ የምናደርገው ለምድራዊ ሕይወት ብቻ አይደለም። ክርስቶስ የዘላለማችን ነው። የዘላለም ሕይወታችን ነው። በእርሱ ሕይወት እንዲሆንልን ደግሞም እንዲበዛልን እግዚአብሔር እርሱን ሰጥቶናል። በክርስቶስ አምናችሁ የዳናችሁ ሰዎች ስደት ሲገጥማችሁ፣ መከራ ሲገጥማችሁ፣ የሕይወት ፈተና ሲገጥማችሁ፣ ከፍታና ዝቅታ በሕይወታችሁ ሲኖር እግዚአብሔር የረሳችሁ፣ እግዚአብሔር ያልተጠነቀቀላችሁ፣ የተዋችሁ እየመሰላችሁ ከሆነ ስህተት ነው። ስደትና መከራ የብዙ ቅዱሳን መለያ እስከሚሆን ድረስ ቅዱሳን በመከራ ያልፋሉ፣ ይታመማሉ፣ ደግሞ ይፈወሳሉ፣ ይደኸያሉ፣ እግዚአብሔር ሲፈቅድ ይበለጽጋሉ፣ ያገኛሉ፣ ሌላ ጊዜ ደግሞ ያጣሉ፣ ይከበባሉ፣ ሌላ ጊዜ ይገፋሉ። በሰው ልጆች ሕይወት ውስጥ የሚመጣ ነገር በምድር ላይ የሰው ልጅ ሕይወት ብርቱ ሰልፍ ስለሆነ በዛ ሰልፍ ማለፉ ሰው አይቀርም። ዳሩ ግን የጌታ የኢየሱስ ክርስቶስን ሞትና ትንሣኤ ስናስብ የታምር ገንዘብ፣ በታምር የምንኖረው ኑሮ፣ የውሃ ወደ ወይን ጠጅ መለወጥ፣ ታምራዊ የድንቅ ኑሮ ዕለት ዕለት የምንፈልግ ከሆነ ክርስቶስ የሞተው ለሥጋዊ ምቾታችን ድንቅ በየቀኑ እያሳየን ሊያኖረን አይደለም። አንዳንድ ሰዎች የቃና ዘገሊላው የውሃ ወደ ወይን ጠጅ መለወጥ ከደማስቆ መንገድ የሳውል ወደ ጳውሎስ መለወጥ ጋር ሲያስተያዩ የውሃው ወደ ወይን ጠጅ መለወጥ ኢምፕሬስ ያደርጋቸዋል። የጌታ የኢየሱስ ክርስቶስ የማዳኑ ሥራ ግን የደማስቆውን ተጓዥ፣ አሳዳጁን፣ ኃጢአተኛውን ከኃጢአት መንገዱ የመመለስ ማዕከላዊነት ነው ያለው። ውሃችሁን ወደ ወይን ጠጅ እየቀየረ ወይናችሁን እየኮመኮማችሁ በምድር ላይ የተለየ ሕይወት እንድትኖሩ ሳይሆን ከኃጢአት መንገዳችሁ ተመልሳችሁ የጽድቅን መንገድ ይዛችሁ የእግዚአብሔርን መንግሥት እንድትወርሱ እግዚአብሔር ሕይወታችሁን ለመለወጥ የሚፈልግ መሆኑን መረዳት አስፈላጊ ነው። ከብልጽግና ወንጌል፣ ከጠማማው ወንጌል ራሳችሁን ጠብቁ። የክርስቶስ ሞት ለሕይወታችሁ መዳን ነው። አሜን። ጌታ ይባርካችሁ።